ቁጥር 13 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክሁ ባርክሃለሁ እያበዛው አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነውን መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ እስቲ ባካችሁ ለኔ ብላችሁ ፈቃዱ አይለወጥም በሉት። በእኔ ላይ ያለው ዓላማ በሉት አይለወጥም በሉት። ያኔ እንደወደደኝ ያኔ እንደጠራኝ ለዘላለም ይወደኛል። እኔን የወደደበት ልቡ በሉት አንዴ ሰው አይደለምና አይለወጥም። እግዚአብሔር አይለወጥም። ዋው! ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለነውን ተስፋን ለመያዝ ለሸሸን ከዓለም፣ ለሸሸን ከክፉ፣ ለሸሸን ከኃጢአት፣ ለሸሸን ከዚህች ዓለም ግሳንግስ፣ ለሸሸን ከፊተኛው አዳም ተሰደን ለወጣን ከዲያብሎስ ከመንግስቱ ካገዛዙ ከጥንቆላ ከመዋርቱ ለሸሸንበት ደግሞ ለርሱ ላመለጥንበት ለፈለስንበት የርሱ ደግሞ ለሆንበት እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ሆይ እስቲ ለመያዝ በለው አንዴ። ከዚህ ዛ ይሻላል፣ ምንም ጥያቄ የለውም። ለዚህ ነው እጃችንን የምንዘረጋው። ከዛሬ ነገ ይሻላል፣ ጻድቅ ከዛሬ ይልቅ ነገ እንዲሻል ያስባል ተብሎ ተጽፏል። ነገ ደስ ይላል፣ ነገ ከእርሱ ጋር ነው ማለት ከዚህ ዛ አይደል? እሱ ባለበት ዙፋኑን ከበን ይሄ ያለው ሁኔታ ሁሉ የሚያከትምበት፣ ስራ መሄድ የሚያከትምበት፣ ስራ ፍለጋ የቤት ክራይ ለመክፈል መሰቃየት የሚያከትምበት ለዘላለም ከእርሱ ጋር ደግሞ ምንኖር ለዘላለም በጉ ብርሃኗ በሆነባት ከተማ ደግሞ ልንኖር የምንሄድበት ተስፋ ከፊታችን ተስፋ አለ። ተስፋ በፊታችን ያለውን ተስፋ ምን ለማድረግ ለመያዝ ተስፋ እርግጥ ነው እንደምንይዝ መምን ያስተረጋግጥ እንዴ አይዋሽማ እሱ። በዚህ ላይ ደግሞ ምሏል። እንደዚህ መስቀል ሰርቶ መሰለ አረሱ ምሏል። ደግሞ በባህሪው መዋሸት አይችልም ማለት እውነተኛ ነው የሚለው ከኛ አንፃር የሚብራራ ቃል ሳይሆን እሱ በማንነቱ ውሸት አያውቀውም። በማንነቱ እሱ እውነት ነው። ይናገር እንጂ ያደርገዋል፣ ይበል እንጂ ደግሞ ይፈጽመዋል። ያው ምሎ በማን ይማል በማል ብሎ ሲፈልግ የሚበልጠው የለም፣ በራሱ ምሏል። ደግሞ አይዋሽም። ከዚህ በላይ ግን አንድ ጉድ ላነብላችሁ ነው። ለሸሸለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ፣ እስቲ መልህቅ በሉ። በቃ አለን፣ መልህቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። በዚያም ኢየሱስ የገባው ማለት ነው። በዚያ ሲል አዲሱ መደበኛ ትርጉም ላይ ከመጋረጃው ጀርባ ይላል። የገባው እርሱ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ፣ ቀዳሚ የሚል ቃል ካለ ምን አለ? ተከታይ አለ ማለት ነው። ስለዚህ ቀዳሚ ሆኖ ገብቷል። ይሄ ማህበር ደግሞ ተከታይ ሆኖ ይገባል። ብቸኛ ሆኖ ገብቷል ቢል ኖሮ አስከታይ ቃል አይደለም ቃሉ ራሱ። ይሄ አማርኛው ቃል ራሱ ቀዳሚ ሆኖ ሲል ተከታይ ለመኖሩ ማሳያ ነው። ብቸኛ ቢሆን ኖሮ አንድያ ሆኖ ገባ። ሌሎቻችሁ የፍጥርጥራችሁን ይለን ነበር። ቀዳሚ ሆኖ ከገባ ቀብድ ነው የገባው፣ መልህቅ ነው የገባው፣ ተያዥ ነው የገባው፣ በአብ ቀኝ የገባው ስለ እኛ ነው ቀድሞ የገባው። እመኑኝ ደግሞ እሱ ይመጣሉ ብሎ ነግሮታል። እኛም ደግሞ አንድ ቀን ከሱ ተከትለን ምን እናደርጋለን? ከመጋረጃው ጀርባ ንጉሥ ወዳለበት እንገባለን። ይሄ ሊቀ ካህን ግን እንደ አሮን ያለ ሊቀ ካህን
እንደ አሮን የሆነ ሊቀ ካህን ብቻ ሲሆን እንደ መልከ ጼዴቅ የሆነ ሊቀ ካህን ግን መልከ ጼዴቅ ንጉስም ነው ካህንም ነው። ይሄ ቀዳሙ ሆኖ የገባው ብልክ በአሮን ሹመት ያለ ሊቀ ክህነት ሳይሆን እንደ አሮን ማን ነው እንደ መልከ ጼዴቅ ሆኖ ምን ብሏል ገብቷል። ይሄ መልከ ጼዴቅ ዘፍጥረት ምዕራፍ 14 ላይ ከፊት ቀዳሚ ሆኖ የገባው ይሄ መልከ ጼዴቅ ንጉስ ነው የሳሌም ወይም የኢየሩሳሌም ደግሞም ያው ሰው ምንድነው ካህንም ነው ንጉስም ነው ካህንም ነው። ይሄ ቀድሞ የገባው ከመጋረጃው ጀርባ ንጉስም ነው ካህንም ነው። ምን ልትለን የፈለከው በዚህ የመጨረሻ ክላስ ካላችሁ እስከ ዛሬ የሰበኳችሁ እውነተኛ ነው ልላችሁ ነው። በቃ እርግጥ ነው እውነተኛ ነው ማለት ተስፋ ሰጪው ከተስፋው አንፃር አይታመንም። ተስፋ ሰጪው ማን እንደሆነ ሲታወቅ ተስፋው እርግጥ እንደሆነ ይታወቃል። አብርሃም ሄዳ ነው እድሜውን አስረድቶት ወይም እግዚአብሔር እንደሚችል ነግሮት ብቻ አይደለም። ተስፋ የተገባለት አብርሃም ተስፋ ገቢው እግዚአብሔር ማን እንደሆነ ሲያቅ ምንም ቢስቅ እንዴት ይሆናል እያለ ማለት ነው። ማይመስል ቢመስልም መጽሐፉ አብርሃምን ታሪክ ስለሚጠቅሰው ማለት ነው በሚታይ ሁኔታ ተስፋ እንዲያደርግ ምንም እድል የለውም። እድሜ አይረዳው፣ ጉልበቱ አይረዳው፣ የሚስቱ እድሜ አይረዳ፣ የሱ ጉልበት አይረዳው፣ ችሎታው አልረዳው። በቻለ ጊዜ ፈጥኖ ነበር፣ ቸኩሎ ነበር የልጅ አባት ለመሆን። ተስፋ የሰጠው እግዚአብሔር ግን ተስፋ ሰጪውን እስኪረዳ ድረስ ተስፋውን አሜን ብሎ ለመቀበል ይጣጣር ነበር በእርሱ ጉልበት። ስለዚህ አብርሃም አመነ አይልለትም፣ ጸደቀም አይልለትም። ጉልበት ላዋጣለት ለዚያ አመነ አይለውም። እድሜውን አስበው አጋር ጋር ለገባለት ለዚያ አመነ አይለውም። አብርሃምን አመነ ተብሎ የተጻፈው ምንም ማድረግ እንደማይችል በገባው ጊዜ ከሁሉ በላይ የተናገረው እግዚአብሔር ማን እንደሆነ ሲረዳ አብርሃም አመነ። ያመነው ተናጋሪውን ሲያቅ ነው። በእነዚህ ሁሉ ወራት የተሰበከው ተስፋ የገባልን እግዚአብሔር ማን እንደሆነ እየተረዳ ነው። ምን ማለት ነው አያችሁ? አሁን ለምሳሌ ዝም ብሎ የምታውቁት ሰው በቤት ክራይ ሚኖር እና እንደገና ደግሞ በወር አስቤዛ የሚተዳደር ሰው ድንገት ቤት መጥቶ የሆነ ነገር አጥሯችሁ ሲያይ ነገ 20 ሚሊዮን ይዤ ልመጣለሁ ቢልህ እሺ ትለዋለህ? እሺታህ ምን ላይ ተመሰረተ ነው? ስለ ሰውየው ባለ የእውቀት ልክ ላይ ተመሰረተ ነው። አንድ ባለጠጋ ብሏችሁ ከሆነ ዛሬ የለም ልትሉ ትችላላችሁ፣ ለአሁን ታምኑታላችሁ ልኩን ስለምታውቁት። ምስኪናን ነገር ከሆነ እሱ ራሱ በብዙ እርዳታ የሚኖር እንደሆነ ካወቃችሁ መጀመሪያ የሚመጣላችሁ ምንድነው? ሳቅ ነው። አብርሃም የሳቀው ተናጋሪው ማን እንደሆነ ስላላወቀው ከዛ የተነገረበት እሱን ደግሞ ገላውንና እድሜውን አይቶ አይ ብሎ ሳቀ። እሷ ከድንኳን ጀርባ እሱም ሲሰግድ ሁለቱም ስቀዋል። የሳቁት ተናጋሪውን እስኪረዱ ነበር። ስለዚህ ተስፋ ሰጪው ላይ ተመሰረተ እንጂ ተስፈኛው ላይ ተመሰረተ አይደለም። ሲናገርህ ችሎታህን አስቦ እድሜህ እንዲረዳህ ዘመድህን አይቶ ጉብዝናህን አይቶ የሚመጣ ትንቢት የለም። ትንቢት ውበቱ እንደማትችል እንድታቅ ጉልበትህ የማይረዳ አቅምህ የማይረዳ ኃይል ማታዋጣለት ዕውቀት ማታዋጣለት ምንም በሌለበት ሲናገርህ ምን ማለት ነው? በወንድሞች መሃል ትከሻ አይቶ ነብዩ እስኪሳሳት ድረስ እግዚአብሔር ነብይ ቢቀባ መቼም እነ ኤልያብ ይሆናሉ ብሎ ትከሻዎቻቸውን ለክቶ እሱ ይሆናል ብሎ ሊያፈስ ሲል እግዚአብሔር ምንድነው ያለው? ሰው ፊትን ያያል። በቃ የሰው ልክ ይሄ ነው አለው። ሰው አካሄድ አወጣጥ ትከሻ ያያል። አሜን ለማለት ራሱ ሊያዋጣ የሚችለውን ነገር አስቦ እንጂ ችሎታውን ተማምኖ አይደለም። አታፍስ ሲለው ሲያልፍ አታፍስ፣ በአንድ ጊዜ 7 ጊዜ ሊያፈስ አታፍስ አለ የሚፈስበት። ያ የሚፈስበት ደግሞ በሰው አይን ሲታይ ለቁም ነገር የሚበቃ ነው። ግን ይገርማቸዋል፣ መሲሁ የሚመጣበት የዙፋኑ ተወካይ ነው። ጨብጡት፣ እግዚአብሔር ያየልሃል ንገሩት። ጉልበት የማታዋጣበት ችሎታ፣ ኤክስፒሪየንስ፣ የሥራ ልምድ፣ ገንዘብ
ምንህንም የማታዋጣበት እምነትህን ብቻ የሚጠይቅ በጌታ በኢየሱስም በዚህ ቃል መነሳሳት ይሆን። እንኳን ያኛውን አይደለም የሚያወራው እንኳን ያኛውን እዚህ ምድር ላይ ያለውን ነገር እግዚአብሔር ሲናገር ብዙ ጊዜ ሰው ይስቃል። ብዙ ጊዜ እኔ እንኳን ተናግሮኝ ስናገር ፈገግ ያሉ ይሉኝ ታይዟቸው እኔ ሼም እንዳይዘኝ ብለው እቤት ይሳቋሉ። እዚህ እኮ ጴንጤው ራሱ ይቸገራል እኮ። ለምንድን ነው ሲነገር ብዙ ጊዜኛ ድጋፍ እንፈልጋለን የሆነ ነገር ይዘን አሜን ለማለት ማለት ነው። ከዛ ይዘን አሜን ስንል ሳራም ብታይ 80 ምናምን ስታልፍ አይ ከወንድ ሴት ቀድማ ማህፀኗን ቢሲ ለሚላት አጋር ጋገበ ወንድ እድሜው ገፋ ቢልም መውለድ ይችላል አለችው ባዮሎጂውን ጠቅሳ። እሱም ልክ ነሽ ብሎ ወደ አጋር ገባ። ወደ አጋር ሲገባ የተነገረውን ለመርዳት ይመስላል እግዚአብሔርን ለማገዝ ተወልዳለህ ብሎ የለ ብሎ ያችን ቃል ይዞ ገባ። ይሄን ከየት አገኘው እንዴ? ከወለደ በኋላ ተዛይላችሁም ከ13 ዓመት በኋላ እግዚአብሔርን በአብርሃም ቤት ተገለጠ። በፊት እኔ እኮ ፍጹም ኤልሻዳይ ነኝ ተመላለስ ሲለው ጌታ ሆይ አለ ይሄ የወለድኩት በፊት በሆነ አለው። ይሄው በቃ አሁን ይስሐቅ አትበላለው። ይሄው የ13 ዓመት ጎረምሳ ይሄው እሱን ባርከዋል፣ ኪዳን ስጠዋል፣ አጽድቀው ትክክል አርገዋል። ትንቢት አንተ ኮንትሪቢዩት የምታረግበት አይደለም። ዛሬም የማይገጥማችሁን ይናገርባችሁ። አሜናችሁን የሚወስነው ተናጋሪውን ስትረዱ እንጂ ዙሪያህን ካየ እንዴት ነው የምትለው? አሁን ሳራ በድንኳን ጫፍ ሆና የሳቀችው አንድ ማብራሪያ ላይ ቢያዩኝ ኖሮ እንደዚህ አይናገሩም ብላ ነው የሳቀችው። ምክንያቱም ይዛ ነበር መሰለኝ። እንዲህ ቢያዩኝ ኖሮ እዚች አሮጊት ላይ እግዚአብሔር ይውል እንኳን በህይወት ያለ ላይ አይደለም የሞተ ላይ ተናግሮ እንዴ he's above all እሱ ሁኔታዎች አያብራሩትም ከመረዳት የሚያልፍ ነው። ጩሁና እግዚአብሔር ይችላል በሉ እስቲ አንዴ እግዚአብሔር ይችላል 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 ይችላል። ንገሩት ዞር በሉና ዛሬ የማይገጥም ነገር ሲነገር አሜን በልበሉ። ዝም ብለህ ይሆናል ስትባይ አሜን በይ። ንገረው ዞር ብለህ ችሎታህን አቲ ተናንት እንትኑና ዙሪያህን ሰርከምስታንሱን አካባቢው እንደ ጭንቅላቴ ዕውቀቴ ምናምን አይባልም አይባልም አይባልም። ስለዚህ እንዲሆን ያደክምሃል እግዚአብሔር። ካንተ ያደክምሃል፣ ከዕውቀታችሁ ያደክማችኋል፣ ከችሎታችሁ ያደክማችኋል። ከነጉብዝናማ ብትወልድ ይስሐቅን አመጣ ነው ተጋግዘን ነው የምትለው እማትለው እስኪሆን ድረስ አንተን ከተስፋ ቃል ያደክምሃል። አንድ ቃል ብቻ እኔ እናንተ ማታነቡት እኔም ብቻ ማነበው ሮሜ ምዕራፍ ቁጥር 4:16 ስለዚህ ከሕግ ብቻ ሳይሆን ለአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ። ለስንት አባት? አሁን ቆይ ምን ያገናኘዋል? እሱ የስንት ሰው አባት ነው መሆን የፈለገው? እግዚአብሔርስ የሚለው እሱ ስንት ነው መሆን የፈለገው? አንድ የለህም ሲለው የብዙ ነህ ሲለው እንዴት? እሱ ራሱን የሚለካው ኤሌዘርን እያየ ነው። ይሄ ጎረምሳ ሰው ይላል እንዴት እንደሚያንስ አይተሃል? እግዚአብሔር ካየለት የሚያየውን ኤሌዘር አይቶ ሊወስደው ነው ከብቱን ነርቶ ይላል። ያነሰ ያያል እርሱ አንድ ያያል፣ ያውም የሚሰዋ ነው እሱ አንድ ሲለው የብዙ ነህ አንድ የለህም የብዙዎች አባት ነህ። ለካ 24 ዓመት የተከራከሩት በዚህ ርዕስ ነው። ይሄው አንድ ስጠኝ አልሰጥህም የስንት ስለሆንክ የብዙዎች እንደሆንክ እስክታምን አንዱን አልሰጥህም። ሲያይለት የብዙዎች ለሱ ሲያይ አንድ ለሱ ያየው አንድ እምቢ አለው። እግዚአብሔር ያየለትን እሺ እስኪል የሱን አንድ ከለከለው፣ አደከመው በእድሜ
ጉልበቱ እንዳይረዳው መኝታው ላይ ሙቀት ከለከለው። ባጭሩ ቋንቋ ሲል እግዚአብሔር ነው። እነዚህ የታመኑ እንኳን መሬት ላይ ያሉ ሰዎች በተቻላቸው መጠን የተናገሩትን ለመፈጸም ይኖራሉ። ስለዚህ እቺ ምድር አይደል የተናገሩት ከሚጠፋ የወለዱት ይጥፋ ብላ ለንግግራቸው አንዴ ፕሮሚስ ላደረጉት አንዴ አደርጋለሁ ካሉ ፐብሊክሊ የሚሆን በቤት ያንን ለመፈጸም ስለዚህ ትልቅነታቸው የሚለካው የተናገሩትን በማድረግ ላይ እንዲሆን ይሰቃያሉ። ይሄ እግዚአብሔር ግን የማይዋሸው ውሸት ስለማያውቀው ከዛ በዚህ መካከል ደከመ አብርሃም 24 ዓመት። በዚህ መካከል አቃተው። በዚህ መካከል ሳራ አረጀች። በዚህ መካከል ነገር ሁሉ አይሆንም። ግን ምንድነው የሆነለት? አየህ አይኑን ከማህፀን ላይ ለማንሳት እድል አገኘ። አይኑን ከእድሜው ላይ አይኑን እንዲረዳው ከሚያስባቸው ሁሉ ላይ አነሳ። ወደ ተናጋሪው ቀና አለ። ይሄው ተክሱ ምውት የሆነውን ሰውነቱን ሁሉ ያይ ነበር። ንግግር የሰጠው እድሜው ነው። ንግግር የሰጠው የሳራ እድሜ ነው። ንግግር የሰጠው የሚታየው ሁኔታ ነው። ቀና ለማለት እድል ሲያገኝ ለካ ይህንን ያለው እግዚአብሔር እንዲህ ነው። ለሙታን ሕይወትን የሚሰጥ ነው። ዋው! ይሄን እየነገረው ያለው እርሱ የሞተ እንኳን ቢኖር ተናግሮ በሕይወት የሚያኖር ነው። እንኳን በሕይወት የቆመን ሰው ነግሮት አይደለም ለሞተ እንኳን በድል ሆነ ለቀዘቀዘ ፍጥረት ተናግሮ ሕይወት የሚመልስ እንዴ አለ። ሁለተኛስ ወይ ጉድ! የሌለውን የለም እኮ ግን ይሄ ተናጋሪው የሌለን ነገር እንዳለ አድርጎ በሚጠራው ለሙታን ሕይወት ቢሰጥ እሺ ብለህ ለመግባባት እንደምንም የሞተ ተነሳ ትላለህ። የለም እኮ አሁን ለምሳሌ ሰማይ ሲለው ነው የመጣው። ቆይ እንዴት ላስረዳው? የለም እኮ ሲጠራው ግን እንዳለ አድርጎ ይጠራዋል። ከዛስ ኤግዚስት ያደርጋል፣ ይኖራል። የሌለውን አዎ፣ የለም አዎ፣ አይታይም አዎ፣ ግን ተናጋሪው እሱ ሁሉን ማስገኘት የሚችል የፍጥረት ሁሉ የበላይ ነውና የሌለውን እንዳለ አድርጎ ሲጠራ አቤት ብሎ ይመጣል። ካከማቸበት ካስቀመጠው ስቶር አይደለም። የለም ነበር ሲናገር ግን ቃሎቹ ይፈጥራሉ። ፕሬዝ ዘ ሎርድ። እስቲ አሜን በሉ እስቲ ባካችሁ። ኦኬ ይሄ ተስፋን የሰጠኝ አምላክ እንዲህ ነው አለ። እንዴ ምን አታገለኝ? ከዛ አንድ አስደናቂ ቃል እድሜን ሁሉ የሚያሞቀው ደሜን የ100 ዓመት ሽማግሌ እንደሆነ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነት ሳይደክም ተመለከተ። አንድ ቃል ደግሞ አለች ቁጥር 18 ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የሚል ቃል አለ። ምን ጃቹን ማለት ተስፋ ባልሆነው ጊዜ ማንማ ተስፋ አድርጎ ነበር። ማንን? እድሜውን ተስፋ አድርጎ ነበረ። ሳራን ተስፋ አድርጎ ነበረ። ብቻ አንድ ተስፋ ጥሎ እንዴ የነገረው ተስፋ ሌላ ነው። እሱ ተስፋ የሚያደርገው እዚህ ነበር፣ ቆንጥጦ ነበር ያዘው። ከዛ ያመነ ሰሞን ሲናገር ስለ እግዚአብሔር በተረዳ ጊዜ ተስፋ የሆነ ምንም ጌታ በኢየሱስ ጨብጡት። እግዚአብሔር ተስፋ ሰጥቶሃል። ንገረው ተስፋ በዙሪያ የሚታይ ምንም ባይኖር ንገሩት። ተስፋ የሰጠህ እግዚአብሔር ግን የታመነ ስለሆነ ተስፋህን ትይዘዋለህ በሉት። እግዚአብሔር በሚያሳየው አያት ሲያይ እንዴ ያ ምውት የሚለው
ህይወት ሊያፈራ ልጅ ሊፈጠር የማይችልበት ማህፀን ማለት ነው። በእምነት ሳይደክም ምን አለ ይላል ተመለከተ። ሲመለከት እንዴ የልጃገረድ ማህፀን ብሎ እሱን ሲያይ ጎረምሳ ሆኖ አያ አሁንም የአብርሃም ሳቅ ነው። እረዳችኋለሁ። እኔ እረዳችኋለሁ። እንዴ በእምነት ለመጸነስ ኃይል ያገኘው በእምነት ሳይደክም አብርሃም አመነ የሚለውን ጽድቅም ሆኖ ያለው ምንም ተስፋ ባልሆነው ጊዜ ተስፋ የሰጠው እግዚአብሔር የታመነ እንደሆነ ስለቆጠረ። ግን አንድ ነገር ይላል። ሁለት አስደናቂ ሐሳቦች። አንደኛው መሐላ ነው። እስቲ መሐላ በሏል። መሐላ እንግዲህ አሁን ታውቃላችሁ በፍርድ ቤትም ወይ ቁርአን ላይ ወይ እዚህ ቅዱሱ መጽሐፍ ላይ እጅ አስጭነው ያስምላሉ መሰለኝ። ምን ማለት ነው? ከማልክ በኋላ የምትናገረው ነገር የመጨረሻ ነው። የመሐላ ባህሪ 3 ነው። የመሐላ ባህሪ አንደኛው የሚበልጥ ስለሌለ በሚበልጥ ትደራደራለህ። እናቴን ይንሳኝ የሚላል አንዳንድ ሰው በጣም የሚያከብረው የሚወደው ይበልጠኛል ብሎ የሚያስበው ሲኖረው በዚያ ልጄን ይንሳኝ ይላል ሰው፣ ወይም እናቴን ይላል፣ ወይ አባቴን፣ ወይ ደግሞ ያለበትን ሰፈር ጠቅሶ የሆነ የሚጠራው ነገር አለው። ምን ለማድረግ ነው? እምልህ ነገር የመጨረሻ ነው ሲል የሚበልጠውን ፈልጎ በሚበልጠው ይምላል። ሁለተኛ መሐላ ማስረጃ ሆኖ ይቀርባል። የማለ ሰው ቀጥሎ አይዋሽም ተብሎ በዚህ ምድር ላይ እንኳን ይታመናል። እስቲ ማል ነው የምትሉት። በየሙሽሮች እኮ ኪዳን እኮ የምትገቡት እዚህ እኮ እየማላችሁ ነው። የለም ካሁን በኋላ ሌላ አላይም ካንቺ ውጪ እያላችሁ ነው እኮ የምትምሉት፣ ሌላ አላይም ብላችሁ። ስለዚህ መሐላ ማስረጃ ሆኖ በዚህ ምድር ላይ ባለ የፍትህ ስርዓት ላይ ራሱ መሐላ ይቀርባል። ሶስተኛው የሙግት ወይም የክርክር የንግግር የቃል ፍጻሜ ወይም የመጨረሻ። አንድ ሰው አውርቶ ተከራክሮ አስረድቶ መጨረሻ ላይ ከማለ የሙግት ሁሉ ማሰሪያ ነው መሐላ፣ እንዳትረሱ። ስለዚህ ዛሬም ሰው በተለያየ ጊዜ እንግዲህ ስለ መሐላን እያስተማርኳችሁ ሳይሆን የመሐላን እውነት እየነገርኳችሁ ነው። በመሐላ በመካከል ገባ የሚለውን ቃል እግዚአብሔር የነገረውን የተስፋን ቃል እንደሚሰጠው እንኳን አርጅቶ አይደለም ቢሞት እንኳን አስነስቶ ይሰጠዋል። እንዴ ተናጋሪው ነው ልዑል፣ ተናጋሪው እኮ ፍጹም ነው። እስቲ እግዚአብሔር አይዋሽም ብሎ አንዴ። ጠላቶቻችን ግን ውሸታም ናቸው በሉ እስቲ አንዴ። አዎ። እና እግዚአብሔርም ለአብርሃም ምን ማድረግ ፈለገ ታውቃለህ? ስትምል ሁለት ተማማዮች ነቅተው ነው የሚማማሉት። ሁለቱም የሚናገሩትን ቃል ያሉ የተጻፈውን ያነባሉ። እስቲ ወረቀቱ ይንሸራሸራል። ውል ነው። ውል ካለው ፊርማም ላይ ስላለው ሁለቱም ያነባሉ። ደግሞ ይዞት የመጣው ሽማግሌ ካለ ያስነብባል። ያያሉ፣ ኩስትር ይላሉ፣ መነጽር ይጠቀማሉ ምናምን። በጣም እኮ ከባድ ነገር ነው። እንደዛ ያደርጋሉ፣ ይቀያየራሉ። ከዛ በኋላ በማተም አድርገው ይቀያየሩታል። መንግስት እንኳን እንዲህ ሲያደርግ አላያችሁም? እንትና አምባሳደር ከእንትና አምባሳደር ይጨባበጡና እግዚአብሔር እንቀያየር አለው ፊርማ። በጣም እኮ ከባድ ቃል ነው። አሁን ማውራችሁ እንቀያየር ለምን ስለው የነገርኩህን እንደማደርግልህ መማል ፈልጋለሁ አለው። አንተ አዎ። ስለዚህ በአይሁድ ባህል እንዲማል ይህንን አድርግ፣ ከዋኔ ከጊደር ከንትን ያንዳንዱን እንስሳ በሁለት መንበላቸው ከከፈልክ በኋላ አንዱን እግር በዚህ አንዱን እግር በዛ አንዱን በዚህ አንዱን በዛ ይደረግና እንደሚታወቀው በመሃል ይታለፋል። በመሃል የሚታለፈው አንድ ንግግር ነው ያለው። እኔ የነገርኩህን ካልፈጸምኩልህ እንዲህ ይከፈል፣ ልከፈል ማለት ነው። እንዲህ ልሁን ማለት ነው። አብርሃም እሺ አለ። አይ አብርሃም የሚገርም እኮ ሰው ይሄ ነው በእውነት።
በጣም ነው የምወደው እኔ ከብሉይ ኪዳን ሰዎች ከምወዳቸው አንዱ አብርሃም እና አደረገ ከፍሎ መጠበቅ ጀመረ። ሲጠብቅ ስጋውን የሚበሉ አሞራ መፍዙዝ መጡ። ቢያይ አልመጣም። እግዚአብሔር እስኪመጣ ምኖችን ያባርር ነበር። የኪዳን ሰዓት የመሐላ ሰዓት ሊማለዋ በኋላ እያባረረ እሱ አቃተው። ውል ተዋዋዩን እየጠበቀ ደከመው። ተኛ ይላል እንዴ! ውል ስትገባ እንኳን ተኝተህ አጣራ በደንብ አይሉን አጣርተ ነው። ውክልና እንኳን ስትሰጥ አጣርተ ነው። ቦሌሶ ከዘለልከው የሚጠብቅህ ነገር አለ። ስለዚህ አይን ከፍተ ነው እዛ ሰዓት ቢጠብቅ እግዚአብሔር አሁንም መሐላው ላይ ሰውየውን አደከመው። ተማምለን ነው እንዳይል አደከመው። ተኛ ይላል መጽሐፍ። ሲተኛ ራሱ እግዚአብሔር መጣ። የኔ አባት መጣ። መጽሐፍ በመካከል አለፈ። ምንም ብተኛ የነገርኩህን አደርግልሃል፣ ይህንን ኪዳን ጠብቅልሃል ብሎ እግዚአብሔርም ሊዋሽ በማይችል በመሐላ ቃል በመካከል ገባ አይልም? ይሄኛው ቃል በመሐላ ቃል እግዚአብሔር በመካከል አለፈ። አብርሃም ተነሳ፣ ተምሎለት ተነሳ። ከዚህ በኋላ አብርሃም ይዋዥቃል እንጂ ኪዳን ገቢው እግዚአብሔር አይዋዥቅም እንዴ! ይሄ በመካከል ያለፈው እግዚአብሔር ታማኝ ነዋ። ለዚህ ነው ሉቃስ እኮ ምዕራፍ 1 ላይ ምንም አብርሃም ባይኖር እግዚአብሔር ለአብርሃም የገባውን ቅዱሱን ኪዳን አሰበ ይላል። ልጁን ሲልክ ኪዳን አስቦን ይላከው አብርሃም ያየውን እንዲወርስ የሰው እጅ ያልሰራትን መሰረት ያላትን ከተማ በላይ አይቷልና ያንን ሊያወርስ መጽሐፍ እግዚአብሔርን በመካከል አለፈ። ይሄንን ታሪክ ነው ጸሐፊው የነገረው። ከዛስ ምንም አብርሃም የተነገረውን ቃል ባለፈው ሳምንት እንደነገሩ ከታገሰ በኋላ ተስፋውን አገኘ አይልም ቃሉ? እንዴት አገኘ? ይሄው መጽሐፍ ሳራ ይላል። አይ ሳራ ብዙ ሰዎች አብርሃምን ብቻ ስለሚጠቅሱት እቺን ጀግና ሴት አይጠቅሷትም። ሳራም ተስፋ የሰጠ እግዚአብሔር የታመነ እንደሆነ ስለቆጠረች ለመጸነስ በእምነት ምን አገኘች? ሳራ እንዳትረሱ። አብርሃምስ የጸነሰችው ተስፋ የሰጠው የታመነ እንደሆነ ስለተረዳች ነው። አብርሃምስ 3 ምውት፣ የገላው ምውት፣ አሮጊቷ ምውት፣ ማህፀኗ ምውት፣ በምውት መካከል በእምነት ሳይደክም ተመለከተ። ለምን? እግዚአብሔር በሰጠው የተስፋ ቃል አልተጠራጠረም። ቆይ ላንብበው። እንደዚህ ነው የሚለው፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። እስቲ አልተጠራጠረም በሉ። ከዛ ሲጠጋት ሙቀታቸው ተመለሰ። እድሜያቸው አልተመለሰም፣ ሙቀታቸው ነው የተመለሰው። መጽሐፍ ምንም እድሜዋ ቢያልፍ እንኳን አይልም ዕብራውያን 11 ላይ ምንዋ አልፏል። እግዚአብሔር እንዲሰራብህ እድሜ አታዋጣም። ዞር ብላችሁ እድሜ አታዋጣም በሉት። ግን ማመንህን ቀጥል። እምነት ከሚታይ ነገር ይበረታል። የምታምነው እምነትህን አይደለም ተስፋ የሰጠህን ነው። እግዚአብሔር ነው እንጂ የሚታመነው እምነት አይታመንም። ራሱ ተናጋሪው እግዚአብሔር ግን ምን ይደረጋል? ይታመናል። በመጨረሻም መልህቅ እንደምታውቁት ከመርከብ ጋር የተያዘ ቃል ነው። መልህቅ ምንም መሪ ቢኖረው ምንም ኮምፓስ ኖሮት ከአንዱ ሀገር ወደ አንድ ሀገር የሚሄዱበትን አቅጣጫ በኮምፓስ ቢመሩም ትልልቅ ግዙፋን የሆኑ መርከቦች የሚረጋጉት በኮምፓስ ሳይሆን በመልህቅ ነው። መልህቅ
ምንም የሚያዋልል ውሃ ላይ ቢሄድ መርከብ የሚረጋጋበት ነው። ሄሎ መልህቅ መርከብ የሆነ ቋጥኝ የሆነ ነገር ይዞ መቆም አይችልም በፍጥረቱ። በዚህ ላይ ደግሞ በገዘፈ ልክ ሸክም በበዛበት ልክ መልህቅ እንዲረጋጋ ተሰርቶ እንኳን ያለቀ መርከብ ወደ ውሃ ሲገባ ስንት ቴክኖሎጂ ይፈልጋል። በጣም ግዙፍ መርከብ ወራት የሚሄዱ ምን ያቆመው ይሆን? ያንን የሚያክል ተንቀሳ በዚህ ላይ ግዙፍ ብቻ ቆመው ነው አይደለም፣ ውሃ ላይ መሆኑ ነው። መልህቅ ግን ያንን የሚያክል ግዙፍ ተረጋግቶ እንዲቆም ይለቃል። ወደ ውሃው ታች ሲለቀቅ እንዲህ ያለ እንደ መቆንጠጫ ያለ ነው መልኩ። ታች ገብቶ የመሬት ታችኛውን ክፍል ይይዘዋል። ያንን የሚያክል ግዙፍ ተንቀሳቃሽ መርከብ ተረጋግቶ እላዩ ላይ ያሉት እየበሉ እየጠጡ ውሃ ላይ ሆነው ውሃው ተቀይሯል። ምንድነው ያቆማቸው? እሱን ላውራችሁና ልጨርስ። በመቅደስ ስርዓት ሊቀ ካህኑ ወደ ቅድስተ ቅዱሳን ሲገባ መግቢያው ላይ መጋረጃ አለ። ከመጋረጃው ጀርባ የእግዚአብሔር ሕልውና ወይም ዙፋን ስላለ በዓመት ስንት ጊዜ? አንድ ጊዜ ሊቀ ካህኑም በብዙ መስዋዕት ወደ ቅድስት ይመጣል። ስርዓቶቹን እየፈጸመ ከአደባባይ ወደ ቅድስት ከገባ በኋላ ቅድስተ ቅዱሳን ለመግባት ምንም ቢጓጓ ከመጋረጃው ጀርባ ክብር፣ ከመጋረጃው ጀርባ ፕሬዘንስ፣ ከመጋረጃው ጀርባ ተስፋ ሰጪው ቢኖርም አልፎ ለመግባት ብዙ ምጥ ነበረበት። ስለዚህ ብዙ ስርዓቶችን ብዙ መስዋዕቶችን ያደርጋል። የት ለመግባት? ከመጋረጃው ጀርባ። ከመጋረጃው ጀርባ ሲገባ ክብር ሲገናኝ ከእግዚአብሔር ሞገስ ጋር ሲነካካ ለእስራኤል ሁሉ ተስፋ ይሆናል። እግዚአብሔር በተቀደሰ መቅደሱ አለ፣ ተስፋ ሰጪው አለ። የከለለን ማን ነው? መጋረጃው ነው። ይህ የብሉይ ኪዳን ሊቀ ካህን ወደ ቅድስተ ቅዱሳን ለመግባት በዓመት አንድ ጊዜ የሚሄድበት የሥርዓተ አምልኮ አይነት ነው። ልክ እንዲሁ ወደ ላይኛው መቅደስ ጸሐፊው ይገባል። የኔም መልእክት የሚገባ ወደ ሰማይ ነው። ወደ ሰማይ ሲገባ ከመጋረጃው ጀርባ እግዚአብሔር የሚባል በዙፋኑ ያለ አምላክ፣ ውጪ ያለው ሕዝብ ሊቀ ካህኑ ቅድስተ ቅዱሳን ገብቶ ከታየ ለሕዝብ ሁሉ እንደታየ ስለሚቆጠር ሕዝቡ ደስ እያለው ስርዓቱን ይከታተላል። ምክንያቱም ሊቀ ካህኑ ለራሱ አይገባም። ሊቀ ካህን ለራሱ የሞተ ለሕዝብ ነዋሪ ነው። ስለዚህ በሕዝብና በእግዚአብሔር መካከለኛ ስለሆነ ይዞት የሚገባው ራሱን ሳይሆን ሕዝቡን ነው ይዞ ቅድስተ ቅዱሳን የሚገባው። የሕዝብ ሁሉ ተስፋ የሊቀ ካህን ቅድስተ ቅዱሳን መግባት ነው። በብሉይ ኪዳን ከሊቀ ካህኑ በስተቀር ማንም መግባት አይችልም። ፕሬዘንሱን ኤክስፒሪየንስ የሚያደርገው የገባው ሊቀ ካህን ብቻ ነው። ይህንንም ስርዓት ፈጽሞ ይወጣል። ሊቀ ካህን ብቻ ስለሆነ ይወጣል። ይሄኛው ሊቀ ካህን ግን ይላል እንደ አሮን አይደለም፣ እንደ መልከ ጼዴቅ ያለ ሹመት ነው። ለራሱ ብቻ አይደለም የገባው፣ እንደ ሊቀ ካህን ከሱ በኋላ ለሚመጡ ቀዳሚ ሆኖ ደግሞ እንደ መልከ ጼዴቅስ ንጉሥ ሆኖ ገብቶ ሊወጣ ሳይሆን ገብቶ ሊቀር ቀዳሚ ሆኖ ኢየሱስን የምትወዱ ጮኻችሁ አሜን በሉ እስቲ።
ክብር ይሁንለት ለቀዳሚው ለመልከ ጼዴቅ ተመስሎ ለገባው ለአብ ልጅ ለንጉሱ ለናዝሬቱ ለኢየሱስ ክብር ይሁን። ከዚያስ ይሄኛው ሊቀ ካህን ሲወጣ ህዝቡ ሁሉ እንደገና አብሮት ሄደ። ይሄኛው ግን በመልከ ጼዴቅ የሆነው ሊቀ ካህን ወደ ቅድስተ ቅዱሳን ሲገባ ገብቶ ቀርቷል አለ። ለምንድን ነው? ስለ ራሱም ብቻ አልነበረምና የገባው እንደ መልከ ጼዴቅ የሆነ ሹመትም ነበረውና ገብቶ ቀርቷል። መጽሐፉ ሲዘጋው ስለኛ ዞር ብላችሁ ስላንተ ቀዳሚ ሆኖ ገባ በሉት። ቀድሞ ገብቶልሃል ንገሩት። ምን ማድረግ መሰለ? ቀጥሎ ካህናት እየሆንክ እንድትገባ የተመረጠ ትውልድ ለርስቱ የተለየ ሆነ። ደግሞ እኛም እንድንገባ ከዚያስ እሱ ባለበት እኛ ደግሞ በዚያ እንድንሆን ቀዳሚ ሆኖ ገባ። መጽሐፍ እንዲላል ይህ እንደ መልህቅ ነው። መሐላ ሳይበቃው የነፍስ መልህቅ ምን ማለት ነው? እርግጠኞች ነን። እስከዛስ ቀዳሚ ሆኖ በገባው በርሱ ምንም እቺ ምድር ውሃ ብትሆንም ምትዋልል ብትሆንም በሱ ተመስርተን በመልህቁ ተደላድለን እንቆማለን። እርግጥ ነው አንድ ቀንስ ወደ ገባበት በዚያ እንገባለን። ከዚያስ ይሄኛው ሊቀ ካህን አይወጣም። ገብቶ እንደቀረ ገብተን ለዘላለም ከእርሱ ጋር ደግሞ ፕሬዘንሱ ባለበት ክብር ባለበት ዙፋን ባለበት አብ ወልድ መንፈስ ቅዱስ በከበሩበት በዚያ ለዘላለም ደግሞ እኛ ልንኖር ተከታይ ሆነን እንገባለን። ቀዳሚ የሚለውን ይዞ ገብቷል። ተከታይን ጥሎልናል። ተከታይን ይዘን መልህቅ ሆኖን በዚህ ምድር ላይ እና ወዳጆቼ ሆይ ይቺ ምድር እስክታልፍ ወይ እኛ ጨርሰን እስክንሄድ ወይ እሱ እስኪመጣ ኢየሱስ መልህቅ ነው። እንድናለን የሚል ተስፋ የተቆረጠው መልህቋ ቆንጥጣ መያዝ ስላቃታት ነው። ሐዋርያት ሥራ ምዕራፍ 27 የኛ መልህቅ ግን የጸና ለእምነት ለነፍሳችን እርግጥ የሆነ ተስፋ ነው። ኢየሱስ መረጋጊያችን ነው። ኢየሱስ መቆሚያችን ነው። ኢየሱስ ላይ ተደላድለን ምንም ውሃ ቢሆን እንዲህ እያልን ግን ማዕበሉ የፈለገውን ሊያደርገን አይችልም። የዚህ ምድር ነገር እኛን የፈለገውን ሊያደርግ አይችልም። እርሱ ላይ ተደላድለን እርሱ ላይ ሆነን ደግሞ አንድ ቀን የማትናወጠዋን መንግስት በማይለወጠው በክርስቶስ በኩል የኛ አድርገናት ለዘላለም በዚያ እንኖራለን። ለኢየሱስ ጩኸት፣ ፉጨት፣ ክብር ቀዳሚ ሆኖ ለገባው ለኢየሱስ ክብር አላችሁ ሆይ? እልልታ አላችሁ ሆይ? ሆታ አላችሁ ሆይ? እመጣለሁ ትላላችሁ ሆይ? እከተልሃለሁ፣ እንደገና እገባለሁ፣ በዚያ ለዘላለም ደግሞ እኔም እኖራለሁ። እስከዚያስ መልህቄ በሆነው ክርስቶስ ተረጋግቼ እኖራለሁ። እስከዚያ እንዲህ ያላችሁ ኑሩ። የማይናወጥ መንግስት በዛለን። በቮት የማይተካ ማጆሪቲም በሉት ማይኖሪቲ የማይተካ በእጅ ብልጫ ያልነገሰ ንጉስ እዛ አለ። ውሸት አይደለም። ከዚህ እዛ ይሻላል። ውሸት አይደለም። አባባል ንግግር አይደለም። ምድር ጥሩ ብትሆን ኖሮ መንግስተ ሰማያት አትሰራም ነበር። መንግስተ ሰማይ ያስፈለገው ምድር ጥሩ ስላልሆነ ነው። ሁሉን ነገር መሬት ላይ ጥሩ እንዲሆን አትሰቃዩ። እዚህ መሰረታዊ ነገሮች አስፈላጊ የሚባሉ ነገሮች ካገኘን ይበቃል። የቅንጦት ካማራችሁ እላይ አለላችሁ። የቅንጦት ቤት የኢየሱስ እጅ የሰራው ክፍል እዛ በዛ ብዙ ሩምስ አሉ፣ ክፍሎች አሉ እዛ እና በዚህ ቃል እርስ በርሳችሁ ተጽናኑ። በሊቀ ካህናችንና ቀዳሚ ሆነው በገባው በመልከ ጼዴቃችን በክርስቶስ በኩል ይህ ተስፋ ስላለን ይላል በዚህ ምድር ላይ
ተስፋ እንደሌላቸው ሳይሆን ተስፋ እንዳለው ሰው ነገሮች ሁሉ በሚለዋወጡበት ነገር መሃል ብዙ ቃል የገባ ቃሉን የሚተውበት ፕሮሚስ ገብቶ በአደባባይ ይሄን ቀለበት አድርጎ ትቼሻለሁ በሚልባት በዚች ምድር ቃሉን ጠብቆ እስከ መጨረሻ ለመታመን ፈተና በሆነባት በዚች ምድር ተክቶ መንፈሳዊውን ነገር መናፈቅ ፈተና በበዛባት በዚች ምድር የያዝነው ነገር እንዳልያዝነው በሚቆጠርበት የኔ የምንለው ነገር ሁሉ አንድ ቀን የኛ በማይሆንበት ብዙ በሚያረጅና በሚቀያየርባት በዚች ምድር ላይ እንዴት እንኑር? በመልህቃችን በኩል አብ ሰዶልናል ወደታች። አሁን በእርሱ ተመስርተን አይልም ተደላድለን በክርስቶስ ኖሩ። ሌላ በሚያታልል አረፋ በሞላበት ስብከት አትታለሉ። በኢየሱስ ክርስቶስ ተደላድላችሁ ዘላለማችሁን እርግጠኛ ሆናችሁ ዛሬ እንደ አብርሃም እምነታችሁ ጽድቅ ሆኖ ተቆጥሮላችሁ የብዙዎች እንደሆነ አምኖ አንዱን እንዳገኘ እናንተም ያላችሁ ጋር አሜን ብላችሁ ኖሩ። አብርሃም የተስፋ ቃሉን ከታገሰ በኋላ እንዳገኘ ብዙ ፈተና ስላለ ትዕግስት የሚጠይቅ መንገድ አለ። ሩጫው ትዕግስት ይጠይቃል። በትዕግስት እንሩጥ የተባለው ፈታኝ ነገር በዙሪያችን ስላለ ነው። ያለውን ቃል እንዳንደግም የሚያደርግ ብዙ ፈተና በዙሪያዎቻችን አሉ። ግዴላችሁም ይህንን ቃል እንደ ዘኔ ቃል አድርጋችሁ አትስሙት። ይህን ቃል እያዋራ ያለው ዘኔን ምላሱን ወስዶ እንደሚያወራ መንፈስ ቅዱስ እንደሚናገር አድርጋችሁ ስሙ። እኔም ቢሆን ምጽናናው በዚህ ቃል። የሚታይ ነገር አንድ ቀን ያረጃል። ፍጥረት ሁሉ ላይ እድሜ ያለና ያረጃል። እንዳለ የሚኖር ምንም ነገር የለም። በዚህ አትዘኑ። ተስፋ እንደሌለው ሰው ግራ አትጋቡ። ርብትብት አትበሉ። የመጣ ነገር ርብትብታችሁን አያወጣው። የጌታ እንደሆናችሁ አስታብቁ። እንዴት? ትንሽ ተነቃነቁ፣ ግን ንፋሱ ይዞን አይሄድም። መልህቅ አለ፣ ቆመናል በሱ። መርከቡን ስታዩት ትንሽ እንዲህ ይላል። መርከቡ እንዲህ ይላል እንጂ ተነቅሎ አይሄድም። ማዕበል ቢመጣ ንፋስ ቢመጣ እንዲህ ይላል እንጂ እንዲህ የሚያደርግ ነገር አለ። ግንስ አትነቀሉ። ኢየሱስ ላይ ተመስርታችሁ ተደላድላችሁ በመኖር ተባረኩ። ቴንክ ዩ